ተቀበይኝ አባባለኔ ተቀበይኝ ይገባሻል እኮ ምንም ይገባሽ ተቀበይና ቁጭ በላ ፈረንጁና የሩታ ወንድም በቀልን ያዘጋጁ ይመስላል። በጣም ለበቀል ራሳቸውን አዘጋጅተው እንግዲህ ከአውሮፓ ለሩታ ባል መርጠውላት ጭምር ያው ዛሬ ቤቷ ድረስ ይዘው በመሄድ አበባ ጭምር እንድትቀበለው እያደረጉ ያለበት ሁኔታ ነው ያለው። እውነትም የሩታ ወንድም ኖቫ በጣም አስቸጋሪና የአብርሃም በቃ በጣም ትልቅ ጠላቱ መሆኑ ዛሬ በግልጽ ያሳየበት ሁኔታ ነው የሚኖረው። ምክንያቱም ያው ለእህቱ እንግዲህ አዲስ ባል ከአውሮፓ ይዞላት መጥቷል። ከአብርሃምን ለማፋታት ጥረት እያደረገ የነበረው ለዛ ነው ዛሬ ግልጹ ታወቀ። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጠይቃለሁ። ሰላም ጤና ይስጥልኝ። ከውጭም ከውስጥም ያላችሁ እንግዲህ ጉዳዩን የተመለከታችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ላይክ እና ሼር ያደረጋችሁ ይሄን ጉድና ታምር እንግዲህ እንድትመለከቱልኝ እጋብዛለሁኝ። ምክንያቱም ሩታ በውስጧ ለመቀበል በጣም አቅቷታል። አበባ ለኔ ብላም ጭምር ተሪያለች ያለችበት ሁኔታ ነው ያለው። እስኪ እንግዲህ የፈረንጁና የሩታ ወንድም ከአብርሃም እሷን ለይተውና አፋተው ከዚህ ከአውሮፓ ብለው ላመጡት አዲስ ባል ወይም አዲስ ሰው እሷን ይድሯት ይሆን ወይ የሚለው ነገር በጋራ እንመልከትና ሐሳብ አስተያየት እንድሰጡ እጠይቃለሁኝ። አመሰግናለሁ። እንዴት ናችሁ? አሁን እኔን ታውቁኛላችሁ። እንደዚህ ብዬ ማስረዳት አይጠበቅብኝም። ደስታ ይባላል። ከውጪ መታ ፕሮሰሷን ጨራርሳ እንድትሄድ የፈለኩበት ምክንያት ይሄን የመሰለ ሰው ስላገኘው ነው። እንደምታዩት ነው። ጀነን ያለ ሰው ነው፣ ወንድ ነው እና ያን ከዛው ርጋጥ ጋር ከምትሆን ከዛ ጋር ለያይቺ ይሄን የመሰለ ሰው ስላገናኛት እንትን ስላልኩ ለኔ ደስተኛ ነኝ። ፈረንጁን በዚህ ሐሳብ ይስማማል ብዬ አስባለሁ። እሱም ተስማምቶም ነው እዚህ የመጣው። እንደምታዩት ነው እንግዲህ አሁን ፕላናችን ላይፏን አስተካክላ ጥሩ ደረጃ እንደደርሳለች። አሁን ፈጣሪ